ከሰሞኑን ለየትና የሚገርም ሲሰሩ ቅልጥፍ ያለ ሲበሉት ጥፍጥ ያለ የስጋ በሩዝ አሰራር ይዤላችሁ ብቅ ብያለሁ ማለት ነው። ታዲያ እናንተም ቪዲዮ ሲደርሳችሁ ሸር፣ ሳብስክራይብ እያደረጋችሁ እንደምታበረታችሁ ተስፋ አደርጋለሁ። ውድ የሀገሬ ልጆች አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተወደዳችሁ የተከበራችሁ የቻናል ቤተሰቦች ሰላም ብያለሁ። በያላችሁበት አማን ሰላም አላህ ያደርጋችሁ፣ ሀገራችንን አማን ሰላም አላህ ያደርገው እያልኩኝ ዛሬ ደግሞ እንግዲህ ከሰሞኑን ለየትና በጣም ቆንጆና አሪፍ የሆነ እንግዲህ አሰራር ይዤላችሁ ብቅ ብያለሁ ማለት ነው። እናንተም እስከ መጨረሻው ድረስ በማየት ሰርታችሁ እንደምትጠቀሙት ተስፋ አለኝ ማለት ነው። ታዲያ ዛሬ እንዴት አድርገን ይህን የመሰለ ምግብ መስራት አለብን የሚለውን አብረን እንመልከት። እንግዲህ መጀመሪያ ማዘጋጀት ያለብን የምንሰራውን ነገር ነው ማለት ነው። እኔ ያዘጋጀው ስጋ ነው ዛሬ ማለት ነው። ስጋ ነው የምንሰራው ማለት ነው። እስኪ ዛሬ ስጋን እንዴት አድርገን መስራት አለብን የሚለውን አብረን እናያለን። በእንደዚህ መልኩ ስጋን ካዘጋጀው በኋላ እናጥባለን። ታዲያ የምናጥበው በደንብ አድርገን ማጠብ፣ ቆሻሻውንም ማስወገድ አለብን። በምንሰራበት ልክ መከትከት፣ ተከትክቶ የማይመጣልን ከሆነ መከትከትና ሞራ መሰሎቹን ነገር የማይፈልጉት ከሆነ ማስወገድ ያለብን፣ ለእኛም የማይጠቅመንን ነገር ማስወገድ ይኖርብናል ማለት ነው። ታዲያ እንደዚህ አድርገን በደንብ ካጠብንና ካዘጋጀን በኋላ አብረን የምንሰራቸውን ነገሮች አብረን ማዘጋጀት አለብን ማለት ነው። ምንና ምን ነው የሚለውን አብረን እንመልከት። እዚህ ጋ እንደምታዩት ቲማቲም እና እንዲሁም ፍልፍል እንደምታዩት የሚያቃጥለውን ቃሪያ አዘጋጅቻለሁ ማለት ነው። እዚህ ጋ ቱም አዘጋጅቻለሁ ወይም ነጭ ሽንኩርት ማለት ነው። ሎሚ አዘጋጅቻለሁ። ስጋውን በዚህ መልኩ አዘጋጅቼ ከጨረስኩ በኋላ ሽንኩርቱን በዚህ መልኩ አጥቤ ስጋዬን አዘጋጅቼ ጨርሻለሁ ማለት ነው። ሽንኩርቱንም በዚህ ከተፍ አድርጌ ዘልዝሌ ነው የከተፍኩት ማለት ነው። እዚህ ጋ ቅመሞችን ደባልቄ ከጨው ጀምሬ አዘጋጅቻለሁ ማለት ነው። እንደዚህ እንደምታዩት እንደዚህ አንድ ላይ አደባልቄ ለመጨመር እንዲመቸኝ አደባለቄ ነው ያዘጋጇቸው ማለት ነው። በዚህ መልኩ እነዚህን ካዘጋጀው በኋላ ቅመሞችን ምን አደርጋለሁ፣ ከየት ይጀምራል የሚለውን እናያለን። እዚህ ጋር ደግሞ እንደምታዩት የነሱ እንግዲህ በሀገራችን የሚለው በእነሱ ደግሞ ተምዶ የሚጠራው በዚህ መልኩ ይቀመጣል ማለት ነው። ይህንን ነው የምጠቀመው ማለት ነው ለዛሬ። ታዲያ ይህንን ምን ያህል ይበቃናል የሚለውን አብረን እንመለከታለን ማለት ነው። ብረት ድስቴን እዚህ ጋር ካጋልኩ በኋላ እሱን የሚበቃኝን ያህል በትንሹ አድርጌ እንደዚህ አድርጌ አቀልጣለሁ። ካቀለጥኩ በኋላ በነገራችን ላይ ዘይት መጠቀም ትችላላችሁ። ያ እንደ ፍላጎታችን ነው ማለት ነው። በዚህ መልኩ ትንሽ እንዳይቃጠልብን ማለት ነው። ዝቢው እንዳይቃጠል ትንሽዬ ዘይት እንጨምርበታለን ማለት ነው። ብዙ ሳይሆን ማለት ነው፣ የሚበቃንን ያህል እንዳያደርገን። ምክንያቱም የምንሰራው ሩዝና ስጋ መመጠን ዘይቱ ይህንን ይመስላል። ይህንን ነው የምጠቀመው ማለት ነው እኔ ማለት ነው። የዘይቱን ዘይት ነው ማለት ነው። ይህንን ነው እነሱ የሚጠቀሙት። ሌላም ልትጠቀሙ ትችላላችሁ። በነገራችን ላይ ይሄ በጣም አሪፍ እና ሰውነት የማይጎዳ ወይም ደግሞ በጣም እንትን የሌለው ዘይት ነው ማለት ነው። ከዛ ሽንኩርታችንን በዚህ መልኩ ትንሽ እንጠብሰዋለን ማለት ነው። እንደዚህ ከጠበስን በኋላ አብረን ከሽንኩርቱ ጋር ምን እናደርጋለን? ነጭ ሽንኩርታችንን አብረን እናቁላላለን ወይም እንጠብሰዋለን ማለት ነው። እንደዚህ አድርገን ከጠበስነው በኋላ ምን አብረን እንጨምራለን? ከዚህ ለጥቀን ምን ማድረግ አለብን የሚለውን ላሳያችሁ። ስጋችንን እንጨምርና ስጋውንም አብረን እናቁላለዋለን ማለት ነው። ስለዚህ እንደዚህ አድርገን ካቁላላ ነው በኋላ በትንሹ ይህንን ያክል ታቁላላ ነው። ከዚህ ለጥቀን ምን እንጨምራለን? ቅመማችንን እንጨምርና አብረን እናቁላላለን። ከዚህም ለጥቀን ምን እንጨምራለን? ቲማቲም እና ቃሪያችንን ወይም ደግሞ ፍልፍል እንጨምራለን ማለት ነው። እነዚህ እንግዲህ በጣም የሚያቃጥሉት ቃሪያዎች ናቸው። ፍልፍል ሄሉን ቦረዱንም መጨመር ትችላላችሁ። ከዛ ውሃችንን እዚህ ጋር እናፈላና ወይም ያሞቀ ውሃ እናዘጋጃለን። ከዛ በኋላ የሚበቃንን ያህል እንደዚህ አድርገን እንከልሳለን ማለት ነው። ተከለስን በኋላ እንከርንና እናበስለዋለን ማለት ነው። በዚህ መልኩ እንደዚህ አድርገን በደንብ አድርገን ክዳን እንጨምርና ብረት ድስታችንን በደንብ አድርገን እንዲበስል እናደርገዋለን ማለት ነው። ከዛም በኋላ እንደዚህ አድርገን በዚህ መልኩ በስሎልናል ማለት ነው። እንደዚህ ከበሰለ በኋላ የዚህ ጣዕም ውሃ ወይም ደግሞ መረቁ ወዴት ሄዳል የሚለውንም አብረን የምናይ ይሆናል ማለት ነው። ይህን ስጋ የምንሰራው ከምን ጋር ነው? ከሩዝ ጋር ስለሆነ እኛ ምግባችን ሩዝ ስለሆነ፣ ስለዚህ ከሩዛችን ጋር እንዴት አድርገን መጨመር አለብን የሚለውን አብረን እናያለን። እንደዚህ በስሎ ከጨመረ እሳቱን ካጠፋ ነው በኋላ ምን እናደርጋለን? ስጋችንን ለብቻ እናስወግድና በዚህ መልኩ እናዘጋጃለን ሌላ እቃ ላይ ማለት ነው። እንደዚህ ካዘጋጀን በኋላ ይኸው መረቁን ለብቻ አስቀምጫለሁ፣ ስጋውን ለብቻ አዘጋጅቻለሁ ማለት ነው። ስለዚህ ምን እናደርጋለን? ይኸው መረቁ እንደምታዩት ወይም የስጋው ውሃ ነው ማለት ነው። ስለዚህ ስጋችን እዚህ ጋር ሳፈሩን የሚበቃኝን ያህል ሎን እዚህ ጋር አዘጋጅቻለሁ ማለት ነው። በዚህ ጋር ትንሽ ቀባቀባ እናደርገዋለን ማለት ነው። ስለዚህ ምን እንደምናደርገው አብረን እስከ መጨረሻው ድረስ ተመልከቱት፣ ይጠቅማችኋል። እንደዚህ አድርገን
እንቀባዋለን ማለት ነው። እንደዚህ አድርገን ሳፈሯችንን ተቀባነው በኋላ በረን እንጨምረዋለን ማለት ነው ለተወሰነ ደቂቃ ያህል። ከዛም በኋላ ሩዛችንን እዚህ ጋር ደግሞ ምን ማድረግ አለብን የሚለውን ላሳያችሁ፣ እንዴት አድርገን ነው የምንሰራው። እዚህ ጋር ፈሀም ወይም ደግሞ በነገራችን ላይ የሀገራችን ከሰል እንዳይመስላችሁ ማለት ነው። እዚህ ጋር ትንሽዬ ዘይት ጨምሬ ብረት ድስቱ እንደዚህ አድርጌ አፍኔ አጠንኩት ማለት ነው። የሀገራችንን እጣን እንዳትጨምሩ ነግሬያቸዋለሁ። ከዛ እንደዚህ በኋላ ወረድ ሲካትኩትና ከቦከርኩት በኋላ ሩዙን እጨምርና አቁላለዋለሁ ማለት ነው። ትንሽ እንደዚህ አድርጌ በዘይቱና ወይም ብረት ድስቱ በጋለበት ጉር እንደዚህ አድርጌ በዘይቱ ጣዕም አቁላለሁና ምን አደርጋለሁ እዚጋ የምታዩት እንግዲህ መረቁ የስጋው መረቅ ነው ይሄ ማለት ነው። ከዛ ምን አደርጋለሁ ይሄን ወስድና ከልስና ሩዜን ጨምሬ አበስለዋለሁ ማለት ነው። ሩዙም ለብቻ ይበስላል በምን በስጋው መረቅ ማለት ነው። ይቅርታ አንዳንድ ጊዜ ስልኬ ትንሽ ያስተጋባል። እንግዲህ ከዛ እዚ ጋር የቆራረጥኩትን ሎሚ እጨምርና የስጋውም የእንትኑም ጣዕም ወደ ሩዙ እንዲሄድ ያጠቅመናል ማለት ነው። ለእኛም ጠቃሚ ነው ማለት ነው። ስለዚህ እንደዚህ አድርገን ሩዛችንን እንከድንና እናበስላለን ማለት ነው። ስጋችንም ለብቻ እዛ ጋር በስሎ የጨረሰው ወደ የት ገብቷል? ወደ ፓን ገብቶልናል ማለት ነው። እዛ ጋር ጨምረን ይበስላል። ሩዙ በዚህ መልኩ መብሰል ከጀመረ በኋላ ከስጋችን የተረፈን ሳፈሮን አለ እዚህ ጋር የተወሰነውን ሳፈሮን እናመጣና አንቀላቅላለን ማለት ነው። ከላይ ተከታተሉኝ እስኪ አብረን እንጨምር። ስለዚህ እንደዚህ አድርገን ከጨመርን በኋላ ምን እናደርጋለን? እናደርገን እኛ ሩዛችንን እናበስላለን ማለት ነው። በዚህ መልኩ እናበስላለን። እንደምታዩት ማሻላ ተባረካላ ምርጥና ቆንጆ ሆኖ በስሎልናል ማለት ነው አሁን ሩዛችን። ስለዚህ ምን እናደርጋለን? ይሄን ሩዛችንን እንደዚህ አድርገን ካበሰልን በኋላ እንዲህ አድርገን እንደባልቀዋለን ማለት ነው። እንደዚህ አድርገን ከደባለቅነው በኋላ እንደምታዩት ማሻአላ ተባረካላ በጣም ምርጥና አሪፍ ሆኖ በስሎልናል። ከዛ ቫይረሳችን ላይ እንደዚህ አድርገን በቃችንን እንጨምራለን። ምክንያቱም ወደ ሱፍራ ቦታ ለመውሰድ ስጋችንም እኒህን ያህል እንደዚህ መስሏል ማለት ነው። ሩዛችንም ይሁን እንዳሳያችሁ ግን ስርቱ ያስተጋባል። ማሻአላ ተባረካላ። እንግዲህ ሰርታችሁ ሞክሩት። በዚህ መልኩ ሰርተን ጨርሰናል ማለት ነው። እናንተም ሰርታችሁ ለመብላት በእውነት መምላችሁ በጣም ቆንጆ እና አሪፍ ጥፍጥ ያለ ምግብ ነው እላችኋለሁ። ሰርታችሁ ሞክሩት እላችኋለሁ። እናንተ ቪዲዮ ሲደርሳችሁ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ውድ ሀገሬ ልጆች ሀገራችንንም አማርኛንም ሰላም አድርጎ ለሀገራችን አላህ ያብቃን። ሀገራችንም ላይ ያሉትን ዘመድ ቤተሰብ ወገን አዝማዶቻችን አላህ ይጠብቅልን። ሀገራችንን አማን ያደርግልን። በያላችሁበት አማን ሰላም ሆኖልኝ ወዳችኋለሁ፣ አከብራችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሸር፣ ሰብስክራይብ፣ ላይክ ማድረጋችሁን እንዳረሱ። ወዳችኋለሁ፣ አከብራችኋለሁ። ከኔ በላይ አላህ ሱብሃነሁ ወተዓላ ይውደዳችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ። ባይ። ሰላም